እንዴት በአንድ ቀን የኢቫሉዌሽን አካውንቴን ፓስ እንዳደረኩኝ ላሳያችሁ ጋይስ። ሱራ ነኝ። በሌላ ቪዲዮ ተመልሰናል ማለት ነው። ለዛሬ የፊውቸርስ ኢቫሉዌሽን እንዴት በቀላሉ ፓስ ማድረግ እንደምችሉ እና ኤንድ ኦፍ ዴይ ትሬሊንግ ድራውዳውናችሁን ወይም ደግሞ ትሬል የሚያደርጋችሁን ድራውዳውን ኤንድ ኦፍ ዴይ ከሆነ ማለት ነው እንዴት እንደ አድቫንቴጅ መጠቀም እንደምትችሉ አሳያችኋለሁ ማለት ነው በዚህ ቪዲዮ። እዚህ ጋር እንደምታዩት እንግዲህ ይህ አካውንት ዛሬ ፓስ ያደረግኩት ነው። ሊትራሊ ትሬድ ያደረግኩት ለ2 ቀናት ነው እና በአንድ ቀን ፓስ ማድረግ የምትችሉበትን ኦፖርቹኒቲ ለማሳየት ወይም ደግሞ ፕላን ለማሳየት ነው የመጣሁት ማለት ነው። ስቴይ ቱንድ። በመጀመሪያ ምንድነው የምታደርጉት? እኔ የምጠቀማቸው ያው እዚህ ጋር እንደምታዩት ፕሪሚየር ፕላን አካውንቶችን ነው ከፈንድድ ፊቸርስ ፋሚሊ ማለት ነው። 80% ኦፍ ድረስ ዲስካውንት ማግኘት የምትፈልጉ ከሆነ ኤስኤፍኤክስን መጠቀም እንዳረሱ። ኤኒዌይ እዚህ ጋር ፕላን የምናደርገው ማለት ነው ቤዚክሊ የፕሪሚየር ፕላን አካውንታችሁ ከሆነ እሱን የምመርጥበት ሪዝን መጀመሪያ ምንድን ነው ምንም አይነት ኮንሲስተንሲ የለውም። ኢቫሉዌሽን ላይም ፈንድድ ላይም ምንም አይነት ኮንሲስተንሲ ሩል የላቸውም። በፈር ሪኳየርመንት የላቸውም ለፒያውት ምናምን ማለት ነው። እሱ እንደ አድቫንቴጅ መጠቀም ስለምፈልግ ነው። ሌላ ድራውዳውናቸው ትንሽ አነስ ይላል ከሌሎቹ ከስታንዳርድ ከፕራይም አካውንቶች ምናምን ማለት ነው። ፕራይሞች ላይ ለምሳሌ 4% ድራውዳውን ነው ያላችሁ፣ እዚህ ጋር 3% ይሆናል። ፕሮፊት ታርጌታችሁ ግን ተመሳሳይ ነው። ፕራይም አካውንቶች ላይ ፈንድድ ስቴጅ ላይ ስደርሱ 40% ኮንሲስተንሲ ሩት ትጠየቃላችሁ ማለት ነው። ያንን ፓስ ማድረግ ስለምፈልግ ወይም ደግሞ ያንን ኤክስፔሪንስ ማድረግ ስለማልፈልግ ነው እነዚህን የመመርጣቸው። ስለዚህ ለዛሬ እንግዲህ እንደ ምሳሌ የምናነሳው የፕሪሚየር ፕላስ ፕላናቸውን ይሆናል ማለት ነው። የመጀመሪያ ማክሲመም ሎስ ሊሚታችሁ ስንት ነው የሚሆነው? ኤምኤልኤል እንበለው እና ዊ ሃቭ 1500 ራይት 1500 ዩኤስዲ ነው የሚሆነው 3% ኦፍ 50K ማለት ነው። ኦኬ 50K ፕላን 50K አካውንት ከሆነ ከዛ ፕሮፊት ታርጌታችሁ ደግሞ ስንት ይሆናል? 3000 ይሆናል ማለት ነው። 3000 ይሆናል ማለት ነው። ስለዚህ 3000 ሜክ ማድረግ ነው ይሄንን ሉዝ ሳናደርግ። ይሄ ኤንድ ኦፍ ዴይ ትሬዲንግ ነው። እኔ ኢዚየስት ፕላን ነው ብዬ የማስበው ምንድን ነው፣ ለምሳሌ በዛሬ ላይ $1000 ብትሰሩ $1000 እንደ በፈር ሊያገለግላችሁ የሚችለው የዛሬዋ ትሬዲንግ ዴይ እስክታልፍ ድረስ ነው። ከዛ በኋላ ግን ምን ይሆናል? ትሬል ያደርጋል ማለት ነው። ከ51000 ላይ 3% ታስቦ ስለሆነ ማክሲመም ሎስ ላይ መታቸው የሚመጣው። ስለዚህ ድራውዳውናችሁና በፈር አይጨምርም የምትሰሩት ፕሮፊት ታርጌታችሁን ብቻ ነው እየቀነሰላችሁ ታርጌታችሁን የሚሄደው ማለት ነው። ምን አሰብኩኝ፣ ለምን እንደ ፕላን ወይም ደግሞ እንደ አድቫንቴጅ አንጠቀመው? ዳት ሚንስ ዛሬ ፕሮፊት የምናደርገው ጥሩ ኦፖርቹኒቲ የሰጠን ማርኬት ካለ እሱን ግራብ እናደርግና ያንን የሰጠንን በፈር ለዛሬ እንደ ሪስክ ብንጠቀመው ስቲል 1500 ማክሲመም ሎስ ሊሚት እንዳለ ግን የሰራነው ፕሮፊት እንደ በፈር ተጠቅሞ ኤክስትራ የቀረውን ፕሮፊት ታርጌት ሪች ማድረግ ይቻላል ማለት ነው። እኔ ኢቫሉዌሽኖችንን ብዛት ፓስ ማደርገው በዛ ወይ ነው። ስለዚህ ምን እናደርጋለን? I'll try to take 2 trades per day ማለት ነው። እነዚህም ትሬዶች ቴክ ማድረግ የምፈልገው ምን አይነት ትሬዶች ነው? የመጀመሪያው ወይም ደግሞ ትሬድ ናምበር 1 ትሬድ ነው እንበለው እና እዚህ ጋር ኦኬ ትሬድ 1 ላይ ምን እናደርጋለን? ሪስክ የምናደርገው it should be ከ250 ያልበለጠ መሆን አለበት። that's my way ከተመቻችሁ እንድትጠቀሙት ማለት ነው። እኔ ሪስክ ማደርገው $250 ነው። የመጀመሪያው ትሬድ ላይ ከቻልኩኝ ቲፒ ወይም ደግሞ ታርጌት 4RR ትሬድ ቴክ ለማድረግ እሞክራለሁ። ዳት ሚንስ ምን ማለት ነው? በ250 ሪስክ አድርገን 4R ማለት $1000 ቡክ ማድረግ እንችላለን ማለት ነው። ራይት። ስለዚህ አሁን ይህንን ቲፒ ዋንን ወይም ደግሞ ትሬድ ናምበር 1ን ፕሮፊት ታርጌት ሂት ካደረግን ኤክስትራ በፈር የሚሆን ስንት አለን ማለት ነው? $1000 አለን ማለት ነው። ከስንቱ በተጨማሪ? ከ1500 በተጨማሪ። ስለዚህ ፎር ዘ ዴይ ዊ ሃቭ 2500 ማለት ነው ሎስ ሊሚታችን። ራይት። ዴይሊ ሎስ ሊሚት ስለሌለ የሚቀርን ደግሞ ከታርጌታችን ስንት ነው? 2000 መስራት ነው ማለት ነው። ኦልሬዲ 1000 እዚህ ጋር ስለሰራ። ስለዚህ ማርኬት ኦፖርቹኒቲ ጥሩ የሚሆን ከሆነ ሌላ ቶአር ትሬድ ካች የምናደርግበት
እንፈልጋለን ማለት ነው ፎር ደ ዴይ የሚሰጠን ከሆነ። ካልሰጠን ዊል ፓስ ቱ ደ ኔክስት ዋን። ኦኬ ሶ ምንድነው የማደርገው ትሬድ ናምበር ቱ ላይ ስንመጣ ይህን ኮፒ እናድርገውና ትሬድ ናምበር ቱ ላይ ስትመጡ ሪስካችሁ የሚሆነው እኔ ሪስክ ማድረግ የምፈልገው የትኛውን ነው? እዚህ ጋር ታርጌት አድርጌ የሰራሁትን ነው። ያት ሚንስ $1000 ሪስክ ማድረግ ይፈልጋለሁ። ከዛ ፕሮፊት ታርጌቲ 1 to 2 ይሆንና አወነ ሜክ 2000 ማለት ነው ፕሮፊት ታርጌትን ሪች ለማድረግ። ስለዚህ ታርጌት ጎላችን ስንት ይሆናል? ቷር የመጀመሪያው ትሬዳችን 4R ነበረ። ከዛም በላይ ከሰጣችሁ አሪፍ ነው። ከዛ በኋላ ሁለተኛው ትሬዳችሁ ላይ 2000 ሜክ ካደረጋችሁ ፓስ አደረጋችሁት ማለት ነው አካውንት። what happens if you lose the first trade? የመጀመሪያውን ትሬድ ሉዝ ብናደርግስ? it doesn't matter። የመጀመሪያውን ሉዝ ካደረጋችሁ 250 ነው ሉዝ ያደረጋችሁት። በሁለተኛው ትሬዳችሁ ሴም ሪስክ ቴክ አደርግና I'll try to recover ማለት ነው ወደ ብሬክ ኢቭን ለመምጣት ወይም ደግሞ 1 to 2 ትሬድ ካች አድርጌ ኤክስትራ 250 ለመስራት እሞክራለሁ ከቻልኩ። ካልሆነ ደግሞ ሌላ ቀን እመጣለሁ ማለት ነው። ኦኬ ለምሳሌ አንድ ሎስ ላይ የምታቆሙ ከሆነ ፕላናችሁ 250 ሎስ አደረጋችሁ ኔክስት ዴይ ሴም ኦፖርቹኒቲ ለመጠቀም መምጣት ነው ማለት ነው ከእናንተ የሚጠበቅ። ሶ በዚህ ወይ ዛሬ ትሬዶችን ፓስ እንዴት እንዳደረግኩኝ ላሳያችሁ። ሶ የመጀመሪያው እንደምታውቁት እኔ CR3 ነው ትሬድ ማደርገው። ሶ የ9am CR ሞዴልን ተጠቅመን ትሬድ ስናደርግ በጣም ሃይ ፕሮባቢሊ የነበረ ሃየር ታይም ፍሬም ላይ እነዚህን ጽሁፎች እናጥፋቸው እና እንቆይ። ሶ ሃየር ታይም ፍሬም ኦልሬዲ ቤሪሽ ነበረ ማለት ነው። ሶ ሾርት ኦፖርቹኒቲዎችን ነው እያየው የነበረው። ሶ 1 hour ላይ ስንመጣ we have the 7am ኢንሳይድ ባር ሆኖ ነበር የዘጋው ማለት ነው። ስለዚህ ይህንን ኢንሳይድ ባር ካንድል 9am ላይ ሱፕ ከተደረገ በኋላ ኢንትሪ እንዲሰጠኝና እስከ ሎው ድረስ እስከ ካንድል ሎው ድረስ ቴክ ለማድረግ ነበረ ማለት ነው ፕላን። ስለዚህ 930 ላይ እንደምታዩት ማኒፑሌት ካደረገ በኋላ ማርኬት ወደ ላይ ነበረ ፑሽ ያደርገው 930። ከዛ በኋላ IFVG ወይም ደግሞ CSD እስከሚሰጠኝ ድረስ ላይ ኢንትሪ እየጠበቅኩኝ ነበረ። ማርኬት እዚች ጋር ትንሽ ፌር ቫልዩ ጋፕ ነበረች፣ እሷን ኢንቨርት አደረጋት። ይሄኛው IFVG ዳት ማች አግሬሲቭ ስላልነበረ ወይም ደግሞ ትልቅ ጋፕ ስላልነበረው ኤክስትራ ካንድል ኮንፊርሜሽን ይችን እስከምዘጋ ጠበቅኩኝና እዚች ጋር ገባሁኝ ማለት ነው ኢንትሪን እንደን እዚህ ጋር ፉሊ ኤግዚት አደረግኩኝ ማለት ነው ትሬዶችን። አጠቃላይ እንደምታዩት 4.65R ነበረ የሰጠን። ስለዚህ ወደ 1300 የሚሆነውን እዚህ ጋር ሰራን። ከዚህ በኋላ ምንድነው እየጠበቅኩኝ የነበረው የሆነ ኮንቲኒዩሽን ሞዴል ተዋር የሚሰጠኝ ነበረ ማለት እየፈለግኩኝ የነበረው። ያው እንዳልኳችሁ ይሄኛው ሁለተኛውንም ትሬድ ስታደርጉ ላይክ ፎርስ ማድረግ የለባችሁም ፓስ ለማድረግ አካውንታችሁን፣ ቢኮዝ ሪስክ የምታደርጉትም ተለቅ ያለ ስለሆነ በጣም ኤ ፕላስ የሆነ ወይም ደግሞ ኖርማሊ ቴክ የምታደርጉት አይነት ትሬድ መሆን አለበት ማለት ነው። ስለዚህ ሁለተኛውን ትሬድ ከቴኒየም በኋላ ምንም ፕራይስ አክሽኑ ጥሩ ስላልነበረ አሳልፌ ፒኤም ላይ ነበረ እየጠበቅኩኝ የነበረው። ፒኤም ሴሽን ላይ እንደምታዩት 221 ወይም ደግሞ 1421 ማለት ነው 2 ፒኤም ላይ ኒውዮርክ ታይም እችን ሃይ ማርኬት ቴክ ካደረገልን በኋላ እዚህ ጋር ላይክ አይዲያል የሆነ ኢንቨርትድ ፌር ቫሊ ጋፕ ወይም ደግሞ ፌር ቫሊ ጋፕ ክሬት ስላላደረገ ስሞል ስለነበረች የፊቪጇ ከዚህኛው ካንድል በታች በቦዲ እንዲዘጋ ነበር እየጠበቅኩኝ የነበረው። ከዛ ማርኬት መጣና እዚህ ጋር ቦዲ ክሎዥር ሲሰጠን ይችኛዋ ካንድል የ1420 ካንድል ከዘጋች በኋላ የዚህኛው ኦፕን ላይ ኤክስኪዩት አደረግኩኝ። ስቶፕ ሎሴን እዚች ሀይ ላይ ያስቀመጥኩኝ። እዚህኛው ላይ ሀይል ማድረግ ትችላላችሁ። እኔ ጀስት ተዋሯ ቶሎ እንድደርስልኝ ስለፈለግኩኝ ማለት ነው። እንደዚህ አድርጋችሁ መግባት ትችላላችሁ ማለት ነው። ተዋር ትሬድ ይሰጣችኋል ማለት ነው። ሶ እሷን ካች አደረግኩኝና እዚህ ጋር ሪስክ ያደረግኩት የመጀመሪያው ትሬድ ላይ እዚህኛው ላይ ሪስክ ያደረግኩት 250 ነበረ። ቅድም እንዳልኳችሁ 1300 ሰራን። ከዛ በኋላ ከሰራ ነው 1300 1000ን እዚህ ጋር ሪስክ አደረግኩኝና ቀሪ $2000 እዚህ ጋር ሜክ አደረግኩኝ ማለት ነው። ሶ ኢቫሉዌሽን አካውንቴን እንደምታዩት ፓስ አደረግን ማለት ነው። ቤስት ዴይ 360 ይላል አይደለ? እሱን ሜክ ያደረግነው ዛሬ ነው። እዚህ ጋር እንደምታዩት ያው ሶ ይሄንን አካውንት ሊትራሊ ትሬድ ያደረግኩት ለ2 ቀናቶች ነው። እዚህ ጋር ላሳያችሁ። ያ የመጀመሪያው ቀን ሴም ቲንግ ሞክሬ ነበረ፣ አርብ ዕለት ማለት ነው።
በመጀመሪያ ወደ 1.2 ምናምን ኬ አካባቢ ሰርቼ ነበረ። ከዛ እሱን ሪስክ አድርጌ ሁለተኛው ትሬድ ቴክስ አደርግ ወደ ብሬክ ኢቭን መለሰኝ ማለት ነው፣ ሎስ ስለነበረ። ከዛ አሳለፍኩኝና ዛሬ መንዴይ ማለት ነው 20 ኦፍ ጁላይ እነዚህን ትሬዶች ቴክ አደረግኩኝ ማለት ነው። ሁለት ትሬዶች ነበረ ቴክ ያደረግኩት። ከዛ እንዳልኳቸው የመጀመሪያውን ሰርቲን አንደር ከሰራ በኋላ እሱን ሪስክ አደረግንና ሁለተኛውን ትሬዳችንን ካች ለማድረግ ችለናል ማለት ነው። ያ ስለዚህ ሊትራሊ በሁለት ቀን ፓስ ላደርገው ችያለሁ ማለት ነው። ጥሩ ቀን ካገኛችሁ ወይም ደግሞ ጥሩ ኦፖርቹኒቲ የሚሰጥ ቀን ላይ በአንድ ቀን ፓስ ማድረግ ትችላላችሁ። ያለዛ ግን ኢቫሉዌሽን አካውንቶችን ሎንግ ተርም ወይም ደግሞ ለረጅም ጊዜ ይዞ መቆየት አይዲያል ነው ብዬ ስለማላስብ ነው። እኔ በጣም አግሬሲቭ አይደለም፣ በጣም ደግሞ ፓሲቭ አይደለም፣ ግን ደግሞ አይዲያል የሆነ እኔ አካውንቶችን ፓስ የማደርግበት መንገድ ነው ማለት ነው። ይህ ሰው ከተመቻቸው አፕ ላይ አድርጉት እና ቪዲዮም ከተመቻቸው ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳረሱ። ሌላ ምሰራላችሁ የምትፈልጉት አይነት ቪዲዮ ካለ ከስር ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ይመቻችሁ።